በምክንያት መልካም ሰው ትሆናለህ፣ በምክንያት ክፉ ሰው ትሆናለህ፣ በምክንያት የሆነ ምናምን ታስባለህ ይሆናል። ግን ሰብኮንሽስ የሚቀርጸው ጠባይ ምንድነው ስትል ሰላም ባለባቸው ከባቢዎች የኖረ ሰው ሰብኮንሽስ ጋር ኮኔክት ስለሚያደርግ አታውቀውም እንዴት ኮኔክት እንደሚያደርግ አታችመንቱ ማለት ነው። ኢን ሎንግ ታይም ባህሪውን ታገኝበታል። መልካም ባህሪያችን መጥፎ ባህሪያችን የትኛው ሰብኮንሽስሊ የሚቀረጽ ነው። ሀቢት ይሰራል። ደጋግመህ ስታደርገው የባህሪህ አካል ስለሚሆን የሆነ ሙዚቃ አሁን እዚህ ጋር ብከፍት ሁላችንም ቴስታችን ይለያያል። ቴስቴ ምናምን እንላለን። ቴስት ማለት ተፈጥሯዊ ጉዳይ ሳይሆን የሀቢት ጉዳይ። ባህሪያችን ከስሜታችን ጋር ቀጥተኛ ግንኙነት አለው። ባህሪያችን ምክንያታዊ ነው፣ ግን ናቹራል ያለ የማፍቀር ጠባይ በለው የመጥላት የመታገስ በለው የመቆጣት እነዚህ ሁሉ የባህሪ አካሎች የጠባይ አካሎች ውስጥ ሆኖ ነው የምታገኛቸው። ሰብኮንሽስነስን ማወቅ ኢትስ ቬሪ ኢምፖርታንት። መኖር ትርጉም ያጣል። በተለይ ለውጥ የማታመጣ ከሆነ ያማል፣ በጣም ይሰብራል፣ በጣም ይጎዳሃል። ያመኛል በጣም እውነት ለመናገር አሁን በተለይ ባለው የዓለም እውነታ ምናምን ስታይ what is the value of my life here እላለሁ። በጣም ማለት ትርጉም ታጣለህ ማለት የሆነ ትርጉም ከሌለ ትርጉም ታጣለህ። በጣም መተሳሰብ እየጠወለገበት የሰው ልጅ ሰው መሆንን ማከል ያጣበት እና በጣም እንስሳ እንኳን እንዳትለው እንስሳ ኢፌክቲቭሊ ተፈጥሮውን ሆኖ ያልፋል። የተፈጠረበትን ባዮሎጂ